አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ እንደምናውቀው ቀኑ ማክሰኞ ነው፣ ጁን 23 2026። በዛሬ በማክሰኞ የቀን ውሎ ይዤላችሁ የመጣሁት እንደተለመደው የወርቅን ዋጋ ነው ማለት ነው። ውድ ቤተሰቦቼ መግቢያ ላይ ያሳየኋችሁ ወርቅ 18 ግራም ነጥብ 66 ነው። አንዲት እህቴ የገዛችው ነው ማለት ነው። ዋጋው 9100 ድርሃም ነው ማለት ነው። በእርግጥ እሷ የገዛችው አሁን አይደለም፣ ያው ሰሞኑን ነው። እና ውዶችዬ ዛሬ ወደ መጣሁበት አልፋለሁ። ከዛ በፊት ግን እዚህ ጋር የምትመለከቱት አበባ አለኝ ማለት ነው። ምን እንደማረገው አብራችሁ እስከ መጨረሻ ተከታተሉ። ሰው ስጦታ ሰጥቷችሁ ነገር ግን አበባው ወደ መድረቅ ሲሄድ እናንተ ቀጥታ ወደ ዙባላ ትጨምሩት አላችሁ ማለት ነው። እንደዛ ሳይሆን ማድረግ ያለባችሁ አበባዎቹ በተለያየ ከለር ስለሆኑ ቅንጥብ ወይም ቆረጥ አድርጋችሁ ድብልቅ አድርጋችሁ ማለት ነው። እንዳልኳችሁ በተለያየ ከለር ስለሚሆን ታደርቁና ዲኮር ትጠቀሙታላችሁ አስቀምጣችሁ ማለት ነው። ሀባይ እንግዲህ እኔ እንደዛ ነው የማረገው። እንዴት እንዳረኩ አብረን የምናየው ይሆናል። ወደ ወርቅ ዋጋ አገባለሁ። ዱባይ ያላችሁ ውድ እህቶቼ ኢማራት ላይ ይመስለኛል ወርቅ ያው ብዙ ጊዜ ከዛ የሚላክልኝ ይሄልን ብለው የሚልኩልኝና እዚህ ሳውዲ ውስጥ የምትገዙ እህቶቼ ይለያያል ወርቁ። እኔ ሳስበው አንዳንድ እህቶቼ ኮንትራት ቤት የምትሰሩ እህቶቼ አንደኛ ከአሰሪዎቻችሁ ጋር ስለምትሄዱ ትፈራላችሁ የፈለጋችሁትን ለመምረጥ። ይሄ ጥሩ ነው፣ ይሄን ግዢ ካሉሽ በቃ እነሱ እንደመረጡላችሁ ስለምትፈሩ ትገዛላችሁ ማለት ነው። ሁለተኛ ደግሞ እናንተ እንኳ እንደው እንምረጥ ብትሉ ጊዜ አታገኙም ስለሚያቻኩሏችሁ ማለት ነው። እና አብዛኛውን ከዱባይ እንደዚህ የሚላከው ወደ እኔ የምትሉኝ ወይም አስተያየት ይስጡን የምትሉኝ ወርቅ ያኔ ብዙም ደስ አይልም ሀቂቃ። እና አብሽሩ፣ አትፍሩ፣ አላህ ነገሮችን ሁሉ ያመቻችላችሁ። እንደዚህ የሚሆነው ያው ኮንትራት ቤት የምኖሩ ናችሁ፣ እረዳለሁኝ። ሁላችንም ችግር ላይ ስለምንጣበብ ጊዜም ስለማይኖረን እንኳን እናንተ ኮንትራት ቤት ያላችሁት እኛ ውጭ የምንሰራው ለራሱ ከነሱ ጋር ከሆነ የምንሄደው ሀቂቃ እኛ በፈለግነው ዲዛይን ገዝተን ላንመጣ እንችላለንና አብሽሩ፣ ተረጋግታችሁ ለመምረጥ ሞክሩ። አትፍሯቸው። ደግሞ እነሱን ሄዳችኋል ሳትፈሩ ቆንጆ ዲዛይኖችን መርጣችሁ ግዙ ማለት ነው። ከዛ በመቀጠል ዛሬ ሳውዲ አረቢያ 1 ግራም 24 ካራንት ወርቅ 497 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 456 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ ትናንት ስንት ነበር? ሀባይ ባይታችኋል። ዛሬ 21 ካራንት 436 ሪያል የ1 ግራም ዋጋ እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 373 ሪያል እየተሸጠ ይገኛል። ይሄ በሳዑዲ ያለው የወርቅ ዋጋ ሲሆን ኢማራት ላይ 1 ግራም 24 ካራንት ወርቅ 487 ሪያል ይቅርታ ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 446 ድርሃም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 426 ድርሃም እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 365 ድርሃም እየተሸጠ ይገኛል። ኳተር 1 ግራም 24 ካራንት ወርቅ 483 ሪያል በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 442 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 422 ሪያል እየተሸጠ ይገኛል። ውዶችዬ እንግዲህ ኩዌት ላይ 1 ግራም 24 ካራንት 40 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 37 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 35 ዲናር እየተሸጠ ይገኛል። ባህሬን 1 ግራም 24 ካራንት ወርቅ 49 ዲናር በመሸጥ ላይ ይገኛል። 22 ካራንት 45 ዲናር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 43 ዲናር በመሸጥ ላይ ይገኛል ማለት ነው። ዛሬ በጆርዳን 1 ግራም 24 ካራንት ወርቅ 94 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 86 ዲናር በመሸጥ ላይ ይገኛል ማለት ነው። ተፈላጊውና ተወዳጁ 21 ካራንት ባህሬን 1 ግራም ወርቅ 82 ዲናር እየተሸጠ ይገኛል።
እንዲሁም ኦማን 1 ግራም 24 ካራንት ወርቅ 51 ዲናር። ይቅርታ እንግዲህ ዲናር እና ሪያል እየተምታታብኝ እምቢ ብሏል። ኦማን ሪያል ነው ሀባይ። በኦማን 1 ግራም 24 ካራንት ወርቅ 51 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 46 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 44 ሪያል እየተሸጠ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሬን 115 ዶላር እየተሸጠ ይገኛል። ካናዳ 1 ግራም 21 ካራንት ባህሬን 164 ዶላር እየተሸጠ ይገኛል ማለት ነው። ጀርመን 1 ግራም 21 ካራንት ባህሬን 101 ዩሮ እየተሸጠ ይገኛል። ቱርክ 1 ግራም 21 ካራንት ባህሬን 5 ሊሪ ከ30 እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ አውስትራሊያ 1 ግራም 21 ካራንት ባህሬን 167 ዶላር እየተሸጠ ይገኛል። ይህ እንግዲህ የዛሬ የማክሰኞ የቀን ውሎ ነው ማለት ነው። እንግዲህ ውዶች እየነገርኳችሁ መስነያና ደሪባ የመሀል ሳይጨመር የ1 ግራም ሳፊ ዋጋ ነው። ልብ በሉ። እኔ ዘጋ የነገርኳችሁ እና እናንተ እዛ ሄዳችሁ ለምሳሌ የ1 ግራም ዋጋ 435 ሪያል በሳዑዲ አረቢያ ነው አልኳችሁ። 21 ካራንት ወርቅ ቤት ሄዳችሁ የሆነ ወርቅ ደስ ብሏችሁ መርጣችሁ ተስማምታችሁ፣ ነገር ግን ሂሳብ ላይ ስትደርሱ የመስነያ የመሀልና የደሪባ ጨማምሮ ብሩ እዛ ላይ ይወጣል ማለት ነው። ስለዚህ እናንተ ስታስቡት ብሩ ላይ ሲወጣባችሁ አንቺ የነገርሽን 435 ሪያል ነው፣ እንዴት በዚህ ሂሳብ ሊሸጥልኝ ቻለ ብላችሁ ጥያቄ እንዳይፈጥርባችሁ ነው ይሄን ሁሉ የማስረዳችሁ ማለት ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ።